አንዳንድ ጥናቶችና የባለሙያዎች አስተያየቶች እንደሚጠቁሙት በአብዛኛው ሰዎች አይናፋርነትን ከሶሻል አንግዛይቲ ዲስኦርደር ወይንም ማህበረሰቡን ወይንም ሌሎችን መፍራትና ሲያገኙ መጨነቅ ነው ብለው ያምናሉ። የስነ ልቦና ባለሙያዎች ላይፍ ሃክ በተባለው ድረገጽ ላይ ባወጡት ጥናት እንደጠቀሱት ከሆነ ግን አይናፋርነት ራሱን የቻለ የስነ ልቦና ችግር ነው። በአብዛኛውም ሊታከም የሚችለው በስነ ልቦና ምክርና ክትትል ነው። ለመናገር አለመቻል፣ በራስ የመተማመን ስሜትን ማጣት፣ ሰዎችን ለማየትና ለመግባባት አለመድፈር፣ ብቸኝነትን ከመጠን ባለፈው ሁኔታ ማዘውተር የሚጠቀሱ ምልክቶች ናቸው። ይህ የአይናፋርነት ስሜት ከጊዜ ወደ ጊዜ የሚባባስ እንዳይሆን በግላችን ልንወስዳቸው የሚገቡን እርምጃዎች እንዳሉ ባለሙያዎች ይጠቁማሉ። የመጀመሪያው ነገር አስቀድመን ለራሳችን የሰጠነውን ምስል ሙሉ ለሙሉ መርሳት ነው። አይናፋር ነኝ ብለን አለመናገር፣ በራስ መተማመናችንን ከፍ ለማድረግ ከራሳችን ጋር በግልጽነት ማውራት፣ የተሳካላቸው የሚባሉ የሐሳብ ልውውጦችን ማዳበር እንድንችል ያግዘናል። የምናምንበትን አይነት አለባበስ እንደመረጥን እርግጠኛ መሆንና የትም ብንሄድ የማናፍርበት አቋም ይዣለው በሚለው ሐሳብ ላይ እርግጠኛ መሆን፣ በራሳችን ውስጥ የተደበቀ የሚባለውን አቅማችንን ለመለየት መጣር። በአብዛኛው አይናፋር ሰዎች የሚናገሩት እንደሌላቸው የሚያወጡት አቅምም እንደሚያንሳቸው ያስባሉ። ሆኖም ግን የአንድ አቅም ባለቤት መሆናቸውን ማወቃቸው ችግሩን ወይንም ስሜቱን ለመቀነስ ይረዳቸዋል። ሁሌም በቂ ዝግጅት ማድረግ ደግሞ ሌላኛው ነው። የሐሳብ ድህነት እንዳይኖርብንና በመናደርገው ወይንም በመናገረው ነገር ሰዎች ዝቅ ያለ ስሜትን ይሰጡናል ከሚለው ሐሳብ ነፃ እንድንሆን በሁሉም ጉዳይ ላይ በቂ ዝግጅት ማድረግ ይመከራል። ከዚህ ባሻገር ደግሞ የተጠና ጥልቅ የሆነ አተነፋፈስን አይናፋርነቱን ባስከተለብን ጭንቀት ስሜት ውስጥ ስንገባ መከተል ይበጃል ተብሏል።